ሰላም ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ከረጅም ብሬክ በኋላ ተመልሰናል ማለት ነው። እናም ለረጅም ጊዜ ጠፍቼ ነበረ፣ ግን አሁን ተመልሻለሁ በአዲስ ማለት ነው። አዳዲስ ስራዎችን እንሰራለን፣ በደንብ እንሰራለን። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቻናሌ ስለተመታ ያው ሼር እና ላይክ አድርጉልኝ ማለት ነው። ወደ ረዥም ጊዜ መጥፋት ተከትሎ ዛሬ አሪፍ የሆነች ስራ ነው ይዤላችሁ የመጣሁት። ያው የመጀመሪያ ቪዲዮ ነው፣ ላይክ እያደረጋችሁ ያው ለረጅም ጊዜ እንደመጥፋቴ በአዲስ እና አሪፍ በሆነ ቪዲዮ ነው የመጣሁት። በጣም አሪፍ የሆነች ስራ ይዤላችሁ መጥቻለሁ። አብዛኞቻችሁ ልታውቁት ትችላላችሁ፣ ከዚህ በፊትም ሰምታችሁት ሊሆን ይችላል። ስራው ከጀመረ የተወሰነች ቆይታለች ማለት ነው። ግን ቢሆንም አሁንም ቢሆን ያልጀመራችሁ ሰዎች አላችሁ፣ ወይም ደግሞ እያወቃችሁት ራሱ ስራውን እያወቃችሁ እንዴት መስራት እንዳለባችሁም የከበዳችሁ ሰዎች አላችሁ ማለት ነው። በዛሬ ቪዲዮ ከሀስከፈ ሁሉንም ነገር ጥርት አድርጌ አሳያችኋለሁ። ሊንኩን በቴሌግራም ቻናሌን ማስቀምጥላችሁ። ቴሌግራም ቻናሌን ጆይን ካላደረጋችሁ ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በሱ መግባት ትችላላችሁ ማለት ነው። በዛውም ፋሚሊ ጆይን እያደረጋችሁ ቻናሌን እንደምታዩት 700 ደርሰናል። 1000 ንግባ። እዚህ ጋር ዛፔሮ ብዬ አስቀምጥላችኋለሁ። ትንሽ ቪዲዮውን ቆየት ብላችሁ የምታዩት ደግሞ ካላችሁ እዚሽ ጋር በመግባት ሰርች በሚለው ጋር ዛፔሮ ብላችሁ ስትጽፉት ይመጣላችኋል ማለት ነው። እዚህ ጋር እንደምታዩት ሊንኩን አንዴ እንነካዋለን ሬጂስተር ለማድረግ ማለት ነው። እንደምታዩት ከፍቶልናል። ትንሽ ወደ ታች ዝቅ እናደርገዋለን። እዚህ ጋር እንደምታዩት ኢሜል ወይም ዩዘር ኔም ብሎ ያስቀምጥልናል። ኢሜል እናስገባለታለን ማለት ነው። ለምሳሌ እኔ ራሴን ኢሜል አስገባለሁ። ፓስወርድ እናስገባለታለን። እኔ አስገብቻለሁ። ሪፈራል ሊንክ ከዚህ ጋር ያመጣላችኋል። በራሱ ካላመጣላችሁ ደግሞ ይህንን ሊንክ ታስገባላችሁ ማለት ነው። 295061 ግን አውቶማቲካሊ ሊንኩን በትክክል ከነካችሁት እንደዚህ ያመጣላችኋል ማለት ነው። ክሬት አካውንት ኤንድ ዳውንሎድ አፕሊኬሽን እንለዋለን ማለት ነው። እንደምታዩት ኮንግራጁሌሽን ዩ ሃቭ ሰክሰስፉሊ ሬጂስተርድ ብሎናል ማለት ነው። አፕሊኬሽኑን ካላወረዳችሁት ከዚህ በፊት እዚህ ጋር ይችን በመንካት ዳውንሎድ ስትሉት ዳውንሎድ ማድረግ ትችላላችሁ ማለት ነው። እኔ ኦልሬዲ ዳውንሎድ ስላደረኩት ካንስል እለዋለሁ ማለት ነው። እዚህ አፕሊኬሽን ዳውንሎድ ለማድረግ በቴሌግራም የሚያስቸግራችሁ ከሆነ በክሮም ሊንኩን ኮፒ አድርጋችሁ ወደ ክሮም በመውሰድ ዳውንሎድ ማድረግ ትችላላችሁ ማለት ነው። አሁን ወደ አፕሊኬሽኑ ሄደን ደግሞ እንዴት ስራውን እንደምንሰራ አሳያችኋለሁ። ከስከፍቱት እንደዚህ ያመጣላችኋል። ኦልሬዲ እናንተ አካውንት ስለከፈታችሁ እዚህ ጋር ቅድም ያስገባችሁትን ኢሜል ታስገባላችሁ ማለት ነው። የፓስወርዳችሁንም ታስገባላችሁ። ኦኬ አስገብተናል ፓስወርድ ማለት ሎጊን እንለዋለን ማለት ነው። እንደምታዩት አስገብቶናል። እንደምታዩት የዌልካም ሪዋርድ 50 ብር ሰጥቶናል። ታስኩን ለመስራት እዚህ ጋር እንደምታዩት ዋትስአፕ ታስክ ይላል። ኢቲቢ 140 ይላል። እስከ 140 ብር ድረስ ታስክ መስጠት ይችላሉ ማለት ነው እነሱ። እሱን እንነካለን። እንደምታዩት እዚህ ጋር ስልክ ቁጥር እንድናስገባለት ይጠይቀናል። እዚህ ጋር ስልክ ቁጥር እናስገባለን ማለት ነው። ይሄ የምናስገባው ስልክ ቁጥር ምንድነው? የዋትስአፕ አካውንት የከፈትንበትን ማለት ነው። ወይም ዛፔሮ መስራት የፈለግንበትን ዋትስአፕ አካውንት ስልክ ቁጥር እናስገባለታለን ማለት ነው። ስታርት ታስክ እንለዋለን። እንደዚህ ሲያመጣልን ትንሽ እንጠብቀዋለን ማለት ነው። ከዋትስአፕ ኖቲፊኬሽን ይገባልናል ማለት ነው። እንደምታዩት ከዋትስአፕ ኖቲፊኬሽን ገብቶልናል። እሱን አንዴ እንነካዋለን። ወደ ዋትስአፕ ይወስደናል። ልክ እንደዚህ እንላለን ማለት ነው። ኮንፈርም እንለታለን። እዚህ ጋር ቁጥር እንድናስገባለት ይጠይቀናል። ወደ ዛፔሮ በመመለስ ቁጥሩን አይተን በትክክል እናስገባለን ማለት ነው። እንደምታዩት ቁጥሩ ቀላል ነው። ኮዱ በቀላሉ ማስገባት እንችላለን። እኔ አስገብቻለሁ። ስናስገባለት አውቶማቲካሊ ኮኔክት ያደርግልናል ማለት ነው። ኮኔክት ያደርግልናል። እንደዚህ ሲያመጣልን ወደ ዛፔሮ እንመለሳለን ማለት ነው።
ሰው እንደምታዩት እንደዚህ ሲያመጣልን እንጠብቀዋለን ማለት ነው። ልክ ጀስት ታስክ ኤክስኪዩት እያደረገ ነው ማለት ነው። ሶ እንጠብቀዋለን በትዕግስት እስከሆነ ያህል ድረስ ይሰጠናል ማለት ነው። እንደምታዩት ይህን ያህል ሰጥቶኛል። የእናንተ ከዚህ ሊበዛም ወይም ሊያንስም ይችላል። ይህ ምንድነው? በየቀኑ እናንተ በሰራችሁ ቁጥር እየተሻሻለ ሊሄድ የሚችል ነገር ነው ማለት ነው። ዛሬ ምንም ባይሰጣ ዜሮም ሊሆን ይችላል። ነገ ግን የተወሰነ ይሰጣችኋል። ከዛ እንዲሁም ደግሞ እንደምታዩት እስከዚህ እስከ 140 ድረስ ሊሰጣችሁ ይችላል ማለት ነው። በትዕግስት በየቀኑ እየገባችሁ መስራት አለባችሁ ማለት ነው። ሌላው ዛፔሮ ላይ የምትሰሩበት መንገድ በኢንቫይት ነው ማለት ነው። አንድ ሰው በእናንተ ሊንክ ሬጂስተር አድርጎ ከተመዘገበ በኋላ እና ታስኮችን ሰርቶ ዊዝድሮው ሲያደርግ ለእናንተ 50 ብር ይገባላቸዋል ማለት ነው። ዊዝድሮው ለማድረግ ደግሞ እንደምታዩት እዚህ ጋር ባንክ ካርድ አድ ይለናል። እሱን እነካዋለን። ከዛ እንደምታዩት እዚህ ጋር ባንክ አካውንታችን የምናስገባበትን እንትን አምጥቶልናል። እዚህ ጋር ኔሙን እናስገባለታለን ማለት ነው። ጀስት ቴሌብር አካውንታችን የተመዘገበበትን ኔም እናስገባለታለን። እዚህ ጋር ባንክ አካውንት እናስገባለታለን የቴሌብር ቁጥራችንን ማለት ነው። እዚህ ጋር ባንክ ሲለን እዚህ ጋር ቴሌኮም ብለን እናስገባለታለን ማለት ነው። እናንተ አፑን በአዲስ ስለምታወርዱት አፕዴት ይሆናል። የተለያዩ ባንኮችን ያመጣላችኋል ማለት ነው። ንግድ ባንክ ምናምን ተጨምሯል አሁን። በእነሱም ማውጣት ትችላላችሁ። እኔ ቴሌኮም ብቻ ነው የመጣልኝ። አሁን ቴሌኮም እለዋለሁ። ኮንፈርም ስለው እንደምታዩት ሴቭ ያደርገዋል። ዊዝድሮ ለማድረግ ደግሞ እንደምታዩት እዚህ ጋር ዊዝድሮ ይላል። እዚህ ጋር ሪሲቭድ እንለዋለን ማለት ነው። ከዛ እንደምታዩት እዚህ ጋር ያሳየናል። ጀስት 100 ብር ዊዝድሮ ለማድረግ 3 ብር ፊ ያለው፣ 300 ብር ለማድረግ ደግሞ 9 ፊ እያለ ይሄዳል ማለት ነው። ፊው እዚህ ጋር በጣም ትንሽ ነው። እሷ አያስቸግረንም። ነገር ግን ማወቅ ያለባችሁ 100 ብር ዊዝድሮ ለማድረግ 103 ብር ሊኖር ይገባል ማለት ነው አካውንታችን ውስጥ። ከዛ በኋላ እኛ ዊዝድሮ ስንለው 100 ብር ወደ አካውንታችን ይገባል ማለት ነው። እዚህ ጋር ኤክስ እንለዋለን። እዚህ ጋር 100 የሚለውን እነካዋለን ማለት ነው። እንደምታዩት 103 ብር ይለናል። ሪሲቭድ ስንለው ዊዝድሮ ያደርግልናል ማለት ነው። የኔ ባላንስ ፉል ስላልሆነ ኢንሳፊሽንት ይለኛል ማለት ነው። ስራው እንዳያችሁት ይሄን ይመስላል። በተቻለ መጠን ክሊር አድርጌ ለማስረዳት ሞክሬያለሁ። ያልገባችሁ ነገር ካለ ደግሞ ኮሜንት አድርጉልኝ ማለት ነው፣ እመልስላችኋለሁ። የዛሬ ቪዲዮ ይሄን ይመስላል። አካውንቴ በጣም ስለተመታ ቪዲዮን ላይክ እንዲሁም ሼር ምናምን አድርጉልኝ። ቴሌግራም ቻናሌንም ሊንክ ዲስክሪፕሽን ላይ አለ። በሱ እየገባችሁ ጆይን በሉ። እዛ ጋር በርከት ያሉ ስራዎች አሉ። እንዲሁም አዳዲስ ስራዎች ሲመጡ ቴሌግራም ቻናሌ ላይ ቶሎ ስለምለቃቸው እየገባችሁ ጆይን በሉ። ሰብስክራይብ ማድረግ እንዳይረሳ። ፒስ አውት